ሙስሊም ነበርኩኝ። ስሜ አሊ ነበረ። መስጊድ ውስጥ ገብተን ጫት እንቅማለን፣ ቡና እንጠጣለን። ሴቶች እንደፈለከው እስከ 7 ማግባት ትችላለህ። እንዲሁም በአርብ ቀን ክርስቲያን መግደል ከቻልክ ጀነት ነው የምትገባው እንባል ነበረ ማለት። በአርብ ቀን አንድ ክርስቲያን ገድዬ የተመለስኩ አላህ በመንገድ አገኘሁት። አላህ ጥቁር ነው፣ ቀርናለው፣ ጭራለው፣ እንደዛ አነቀኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሙስሊም የሆናችሁን ይሄን ቪዲዮ አታሳልፉት። ሼር ኮፕሊንግ እያደረጋችሁ ለሁሉም አድርሱልኝ። እስልምና ምን አይነት እምነት መሆኑን ብታቅ ኖሮ ይሄን አይላፍን ባልከፈትክ ነበር። አላህ ሩህሩህና አዛኝ መሆኑን ብታቅ ኖሮ ስለ አላህ መጥፎነት ባታወራ ነበር። ዲናችን ምን አይል ጥሩ እንደሆነ ምን አይል አሪፍ እንደሆነ ብታቅ ኖሮ ይሄን አይላፍን ባልከፈትክ ነበር። ወላሂ ቢላሂ ምዬ ነግርሃለሁ፣ እስልምና የጀነት ቁልፍ ነው። ያለ እስልምና ህይወት የለም፣ ያለ እስልምና መንገድ የለም፣ ያለ እስልምና መዳን የለም። ስለኛ እምነት ዕውቀት ቢኖር ኖሮ ቀን በቀን ታለቅስና ቀን በቀን ትጸጸት ነበር። ወላሂ ቢላሂ ስለ ራሳችሁ እምነት በደንብ ብትመርምሩ ኖሮ ከራሳችሁ መጽሐፍ እውነታውን ታገኙ ነበር።